وأن عيسى عبد الله ورسوله. أيوة خير إن شاء الله. وأن الجنة حق وأن الجنة حق وأن الجنة حق والنار أيوة والنار حق والنبيون حق والبعث بعد الموت حق ما شاء الله. አሁን ያልከው በአማርኛ እንደግማለን። አሽሀዱ እመሰክራለሁ አላህ ኢላሀ የለም በማለት አምላክ የለም በማለት أيوة أملاك إلا الله كالله بستكر وأشهد أمسكر الله أن محمدا محمد عبد الله يا الله باريانا ورسوله يا الله ملكتنيا ናቸው ብዬ እመሰክራለሁ አምናለሁ وأن عيسى ወይም ኢየሱስ አብዱላህ የአላህ ባሪያና ورسوله يا الله ملكتنيا ናቸው ብዬ እመሰክራለሁ አምናለሁ ጀነት እውነት ነው ገሃነምም እውነት ነው ከሞት በኋላ መነሳትም እውነት ነው
ነቢያቶች እውነት ነው። ነቢያቶች ሐቅ ናቸው። ነቢያቶች ሐቅ ናቸው። ايوه خير ان شاء الله. اذا ወደ እስልምና ገብተህ አልহামዱሊላህ ረቢል ዓለሚን ወንካን አላህ ሱብሓነሁ ወተዓላ ወደ ተዋት የተወለድክበት ሃይማኖት ወንካን አላህ ወደዚህ ያመጣ ወደ እስልምና አመጣ ማንኛውም ሰው የተወለደበት ነው። ይሄ ሁሉም የሚመሰክር ነው። ሙስሊሞች ብቻ ሳይሆን ሌሎችም የሚመሰክሩ የሆነ ነገር ነው። ልክ አንድ ሰው በክርስትና ተወለደ እንደሆነ ክርስትና ይነሳል። ከእንደገና ስላልተወለደበት ክርስትና ይነሳል። ይሁዳ ለመሆንም እንደዛው ይሁድነት ይነሳል። መጁሳ ለማድረግም ከእንደገና አባቶቹ ተነስቶ እሳት አምላኪ ከእንደገና ያው ሃይማኖትን ያስይዛሉ። እስልምና ግን ሰው ሲወለድ ሙስሊም ሆኖ ይወለዳል። እሱ አላህ Subhanahu Wa Ta'ala ነብያችን መሐመድ አለይሂ ሰላቱ ሰላም አሳውቆ እኛን አስተምሮናል። ይህ ማለት አንተ የነበርክበትና ስትወለድ የተወለድክበት ሃይማኖት ላይ ነው የተመለስከው። ማንኛውም ሰው ሲወለድ እስልምና ላይ ሲሆን ከዛ አባቶቹና ሸይጣን ያሳስተዋል። አልহামዱሊላህ ረቢል ዓለሚን እንኳን ደስ አለህ። ልክ እንደ አዲስ ነው የተወለድከው። እንኳን አላህ Subhanahu Wa Ta'ala ወደ መረጠው ወደ እስልምና ሃይማኖት እንኳን አመጣ። እንኳንም ደስ አለህ። ስምህ ማን ነው? አማን። ايوه አማን خير ان شاء الله። መጀመሪያ የሙስሊም ስም እንዴት ሊወጣልህ ቻለ? ወይስ አንተ ነው የመረጥከው? አረ እንዲሁ ያወጣው። አማን በሌላ ምናልባት በአማርኛ ትርጉም ይሆን? አማኑኤል ነው። አማኑኤል ነው። አማን ብቻ ወላ አማኑኤል? አማኑኤል ነው። ايوه خير ان شاء الله በዛው ነው ኤል የሚለውን እንቆርጥና አማን እናደርጋለን ኢንሻአላህ። አማን ማለት ወይም ደግሞ አንተ የመረጥከው ስም ካለ ትነግረናለህ ኢንሻአላህ። ይሻላል አንተ ከዚህ በፊት ሙስሊሞች ሲጠሩበት የወደድከው ስም ወይም ደግሞ ሰሞኑ እስልምና ልትገባ ከወሰንክ በኋላ ከእስልምና ውስጥ ሙስሊሞች ሲጠሩበት የወደድከው ስም የመረጥከው ስም ካለ ኢንሻአላህ ትነግረናለህ። ወይም ደግሞ ወንድሞቹ ምረጡልህ። ከፈለክ ደግሞ ባለበት እንዳልኩ አድርገን ይቀጥላል። አይ ምርጫ ይኖራ ምናልባት ልክ ሌሎች ሲጠሩበት የወደድከው ስም የጓደኛ ስም ይሆን ወይም ሌላ ሲጠራበት ደስ ያለ ወይም ደግሞ ዲኒን ገዳበናን ዱንያ ማለባሳ ነማራብፍ ከነ ኢሳቱ በራሳ